ሰላም ተመልካቾቼ እንደምን አላችሁ? እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ ደግሞ የጂፕሰም ቦርድ ምርት አይነቶችን ይዤላችሁ ቀርብ ያለው እንግዲህ ቪዲዮ ለሌሎች እንዲደርስ ሰብስክራይብ፣ ላይክ እና ኮሜንት በማድረግ ለሁሉም እንዲደርስ አድርጉ። እንግዲህ በቀጥታ ወደ ቪዲዮ እናልፋለን። እንግዲህ በተለምዶ ሁለት አይነት የቦርድ ምርቶች አሉ። አንደኛው እንግዲህ በየትመን ጂፕሰም ፋብሪካ የሚመረተውና ለግድግዳ ፓርቲሽን አገልግሎት የሚውለው ይሄ በምስሉ ላይ የምትመለከቱት የቦርድ ምርት አይነት ነው ማለት ነው። እንግዲህ ሁለተኛው ደግሞ ሎካሊ በየአካባቢው የሚመረት የቦርድ ምርት አይነት ነው። እንግዲህ አገልግሎቱ ለግድግዳ ፓርቲሽን ግድግዳ ለመከፋፈል የሚያገለግል ቢሆንም በምርት ይዘቱና በአመራረት ሂደቱ ልዩነት አለው ማለት ነው። እንግዲህ ይሄኛው የትመን ጂፕሰም ፋብሪካ በማሽን የሚመረት ነው። እንግዲህ እንደምታዩት በጣም 2 ሜትር ከ40 እና 2 ሜትር ከ20 ቁመት 2 ሜትር ከ40 ወርድ ሜትር ከ20 በሆነ ሁኔታ የሚመረት ምርት ነው ማለት ነው። እንግዲህ ይሄኛው ደግሞ ሜትር 60 በ60 ወይም 60 በ120 አይነት ይመረታል። እንግዲህ ያው የቲክነስ ልዩነት አለው፣ የምርት አይነት ጥራት ልዩነት አለው፣ የኳሊቲ ማለት ነው። እንዲሁም ደግሞ በሚፈጀው ከቨሬጅ እና በኮስት ደረጃም በጣም የተሻለ ነው ማለት ነው። ስለዚህ የቦርድ ምርት አይነት የሚባሉት ወይም የግድግዳ ቦርድ ምርት አይነት የሚባሉት ይሄኛው ነው ትክክለኛ ስሙ ማለት ነው። እንግዲህ ይሄም ደግሞ የትመን ጂፕሰም ደጀን ከተማ የሚገኘው የትመን ጂፕሰም ፋብሪካ የሚመረተው የቦርድ ምርት የግድግዳ ፓርቲሽን አገልግሎት የሚውለው። ይሄኛው ግን ለግድግዳ ፓርቲሽን መለያ ቢያገለግልም ግን ብሎክ ነው የግድግዳ ብሎክ ነው የሚባለው እንጂ ጂፕሰም ቦርድ አይባልም ማለት ነው።